በህይወታችሁ በእድሜያችሁም ዘመን ሁሉ መጠንቀቅ ያለባችሁ ሰውን እንዳታጡ ሳይሆን እግዚአብሔርን እንዳታጡ። አንዳንድ ጊዜ የምትፈልጉት ሰው የማይገባ ነገር እንኳን እያደረገ ላለማጣት ብላችሁ የሆነ ምዕራፍ የምትሄዱ ሰዎች የላችሁም? የምትከፍሏቸው ዋጋዎች የሚገርማችሁ የእናንተ አይደሉም። ሰው ከእናንተ እንዳይለይ በጣም ትሰቃያላችሁ። በዚህ ምክንያት የሰውየው ተግባር ሁሉ የእናንተ ሆኖ ስማችሁ ይቆሽሻል። ወዳጆች ክፉ ነው አይደለም ብዬ እሱን አልላችሁም። የእግዚአብሔርን አብሮነት የሚከለክሉ ክፉ ልማድ ዝንባሌዎች በልባችሁ እንዳይገኙ በጣም ተጠንቀቁ። የሌለበት ቦታ ባይኖርም የማይገለጥባቸው ቦታዎች አለ እግዚአብሔር የሚገለጥበት ሰው እንድትሆኑ ለመንፈሳዊ ዓለም በጣም ሴንሲቲቭ ሆነው